ፈጽሞ ሊሆን የማይችል ይመስል የነበረው የቪኒ ጁኒየር እና የአርሰናል የዝውውር ጉዳይ አሁን ላይ በብርሃን ፍጥነት ከፍ እያለ መጥቶ ወሳኝ ምዕራፍ ላይ ደርሷል። ታላላቅ ተነባቢ ጋዜጦችና የዝውውር ዜና ኤክስፐርቱ ፋብሪዚዮ ሮማኖን ጨምሮ ርዕሰ ዜናቸው ሲያደርጉት የሰነባበተው የብራዚሉ የፊት መስመር ተጫዋች የዝውውር ጉዳይ አሁንም አዳዲስ ተያያዥ መረጃዎች እየታከሉበት ዝውውሩን አጓጊ አድርጎታል። መድፈኞቹ አርሰናሎች አስፈሪ፣ ፈጣን፣ ጉልበታማውንና ውጤታማውን ኮከብ ለማስፈረም የዝውውር ፖሊሲያቸውን ከማሻሻል ጀምሮ በክለቡ ታሪክ ታይቶም ተሰምቶም የማይታወቀውን እጅጉን ዳጎስ ያለ ሳምንታዊ ደሞዝ ክፍያ አዘጋጅቶ በመጠባበቅ ላይ መሆናቸው በመዘገብ ላይ ይገኛል። የ26 ዓመቱ ተጫዋች በማድሪድ ቤት ያለው የውል ኮንትራት ሊያበቃ 11 ወራቶች ብቻ መቅረቱ ደግሞ ለክለቡ አመራሮች ከባድ የራስ ምታት እንደሆነባቸው እየተነገረ ይገኛል። ይህንንም ተከትሎ ከመሸም ቢሆን በመንቃት ላይ የሚገኙት ያያሉ ክለብ የበላይ ሰዎች በተጫዋቹ ኮንትራት ዙሪያ ከወኪሉ ጋር ለመነጋገር ቀጠሮ መያዛቸው ተሰምቷል። ውድ የናሁ ስፖርት ተመልካቾቻችን አርሰናል ድክመት ይታይበት በነበረው የግራ ክንፍ መስመሩ ላይ ተሳክቶለት ቪኒ ጁኒየርን ማስፈረም የሚችል